ሰላም እንዴት ናችሁ? የዚህ የዩቲዩብ ቻናል ተከታታዮች፣ ዛሬም በድጋሚ ኦንላይን ላይ ከምሰራባቸው ዌብሳይቶች አንዱንና አሪፍ የሚባለውን ገንዘብ የምትሰሩበት ዌብሳይት ላስተዋውቃችሁ መጥቻለሁ። በዚህ ቪዲዮ ላይ እንግዲህ በቀላሉ ትርፍ ጊዜያችሁን ተጠቅማችሁ እዚህ ዌብሳይት ላይ በመስራት እንደኔ አሪፍ ገቢ ማግኘት የምትችሉበትን ይህንን ዌብሳይት አሳያችኋለሁ ማለት ነው። እዚህ ዌብሳይት ላይ እንግዲህ በየቀኑ ከ$10 በላይ እየሰራሁበት ነው። ሙሉ ፕሮሰሱን እንግዲህ እዚህ ቪዲዮ ላይ አሳያችኋለሁ። ዌብሳይቱ እንዴት እንደሚሰራ፣ አካውንት እንዴት እንደሚከፈትና ክፍያ እንዴት መቀበል እንደምትችሉ፣ በተጨማሪም እናንተ ምን ነገሮችን ማድረግ እንደሚኖርባችሁ በዝርዝር እዚህ ቪዲዮ ላይ ተካቷል። እዚህ ዌብሳይት ላይ ተጨማሪ መረጃና እኔ የምሰራበትን መንገድ በደንብ ማወቅ የምትፈልጉ ከሆነ ደግሞ በዚህ የቴሌግራም ዩዘር ኔም እኔ ማነጋገር ትችላላችሁ። ይህ ቪዲዮ ለኤዱኬሽናል ፐርፐዝ ብቻ ነው። እኔ የሰራልኝን የኦንላይን ስራ ለእናንተም ጭምር ለማሳየት ብዬ ነው ይህንን ቪዲዮ የሰራሁት። ቪዲዮውን እስከ መጨረሻው ድረስ ለመከታተል ሞክሩ። የዚህን የዌብሳይት ሊንክ የኮመንት ሴክሽን የመጀመሪያ ቦታ ላይ ያስቀምጥላችኋለሁ። ከዛ ዌብሳይቱን ማግኘት ትችላላችሁ ማለት ነው። ወደ ዌብሳይቱ ስትገቡ በመጀመሪያ አካውንት መክፈት ይኖርባችኋል። ስለዚህ እዚህ ጋር የእናንተን ኢሜል አድሬስ እና የራሳችሁን ፓስወርድ ታስገቡለታላችሁ። ከዚያም ሬጂስተር የሚለውን በመንካት አካውንት መክፈት ትችላላችሁ ማለት ነው። ይህ ዌብሳይት እንግዲህ ዮቢት ኤአይ ይባላል። እንደምትመለከቱት በዚሁ መልኩ ወደ ዌብሳይቱ ያስገባችኋል ማለት ነው። ይህ የዌብሳይቱ ሆም ፔጅ ነው። እንዳልኳችሁ እዚህ ዌብሳይት ላይ በብር ሳይሆን በዶላር የምትሰሩበት ዌብሳይት ነው። እዚህ ዌብሳይት ላይ ለመስራት ከምትችሉባቸው መንገዶች መካከል የመጀመሪያው ዌብሳይቱ ላይ ያለውን የቪአይፒ ፕላኖች በመጠቀምና ከእነዚህ የቪአይፒ ፕላኖች በየቀኑ ትርፍ ማግኘት ትችላላችሁ። እንዲሁም በየቀኑ ዊዝድሮ ማድረግ ትችላላችሁ። ለምሳሌ ያክል የመጀመሪያው ቪአይፒ 15 ዩኤስዲቲ ነው። ከዚህ ቪአይፒ ላይ እንግዲህ በየቀኑ 1.5 ዩኤስዲቲ ወይም ደግሞ 1.5 የአሜሪካን ዶላር መስራት ትችላላችሁ ማለት ነው። ሁለተኛው ቪአይፒ ደግሞ 90 ዩኤስዲቲ ነው ወይም 90 የአሜሪካን ዶላር ነው። በየቀኑ እንግዲህ 9 ዩኤስዲቲ ወይም ደግሞ 9 የአሜሪካን ዶላር መስራት ትችላላችሁ ማለት ነው። ከዚያም የሰራችሁትን ዶላር ደግሞ ወዲያውኑ ወጪ ማድረግ ትችላላችሁ ማለት ነው። እኔ ዛሬ እንግዲህ የማሳያችሁ በዚህ በሁለተኛው የቪአይፒ ፕላን እየሰራው ሁሉንም ፕሮሰስ ስቴፕ ባይ ስቴፕ አሳያችኋለሁ። ሌሎች የቪአይፒ ፕላኖችም አሉ እዚህ ጋር እንደምታያቸው። እነሱንም ዌብሳይቱ ላይ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። እነዚህም ቪአይፒዎች እንግዲህ ስትጠቀሙ በየቀኑ ወደ ዌብሳይቱ እየገባችሁ ስታርት የሚለውን በመንካት ብቻ ዶላር መስራት ትችላላችሁ ማለት ነው። እንዲሁም የሰራችሁትንም ዶላር ደግሞ ማውጣት ወይም ደግሞ ዊዝድሮ ማድረግ ትችላላችሁ ማለት ነው። የሰራችሁትን ዶላር እንዴት ወጪ ማድረግ እንደምትችሉ እና ዊዝድሮ ማድረግ እንደምትችሉ ሙሉ ፕሮሰሱን በኋላ ላይ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። አሁን ሁለተኛው ቪአይፒ እየተጠቀምኩኝ ያሳያችኋለሁ። ሁለተኛው ቪአይፒ 15 ዩኤስዲቲ ነው። ስለዚህ አሁን እዚህ ዌብሳይት ላይ እንዴት ሪቻርጅ ማድረግ እንደምትችሉ ሙሉ ፕሮሰሱን አሳያችኋለሁ። እዚህ ጋር እንዳላችሁ ሪቻርጅ የሚል በተን ታገኛላችሁ። ይህንን ሪቻርጅ የሚለውን ትነኩታላችሁ ማለት ነው። ከዚያም እዚህ ጋር እንግዲህ ሪቻርጅ የምታደርጉበትን የዋሌት አይነት ትመርጣላችሁ ማለት ነው። የክሪፕቶ ዋሌት አይነት ነው። እነዚህ ዋሌቶች ውስጥ የሚመቻችሁን ሪቻርጅ ማድረግ የምትፈልጉበትን የዋሌት አይነቶች ትመርጣላችሁ። ከዚያም የዚህን የዋሌቱን አድሬስ ኮፒ አድርጋችሁ በዚህ ዋሌት አድሬስ እንግዲህ ዲፖዚት ታደርጋላችሁ ወይም ሪቻርጅ ታደርጋላችሁ ማለት ነው። ከዚያም እንግዲህ ሪቻርጅ ኮምፕሊት የሚለውን ተነኩታላችሁ። ከዚያም በደቂቃዎች ውስጥ እንግዲህ ሪቻርጅ ያደረጋችሁት ዶላር ወይም ደግሞ ሪቻርጅ ያደረጋችሁት የዩኤስዲቲ ወደ ዌብሳይቱ አካውንት ይገባል ማለት ነው። እንደምትመለከቱት እኔ ከባይናንስ አካውንቴ ወደዚህ ዌብሳይት እንግዲህ 90 ዩኤስዲቲ ሪቻርጅ አድርጌያለሁ። ይሄ ማለት እንግዲህ ሁለተኛውን የቪአይፒ ፕላን መጠቀም እችላለሁ ማለት ነው። እናንተ እንግዲህ ከትንሹ የቪአይፒ ፕላን መጀመር ትችላላችሁ። በመቀጠል እንግዲህ እዚህ ጋር ስታርት የሚለውን ነካዋለሁ። ከዚያም ፕሮሰስ ያደርጋል። እንደምትመለከቱት ፕሮሰስ ላይ ነው ያለው። 9 ዩኤስዲቲ ወይም ደግሞ 9 ዶላር ሰጠኝ ማለት ነው እንደምትመለከቱት። እናንተም በዚህ መልኩ በየቀኑ እየገባችሁ ስታርት የሚለውን በመንካት እንግዲህ መስራት ትችላላችሁ ማለት ነው። በየቀኑ እንግዲህ ስታርት እያላችሁ የሚሰጣችሁን ሪዋርድ መቀበል፣ ከዚያም የሰጣችሁን እንግዲህ ሪዋርድ ወይም ደግሞ የሰጣችሁን ዶላር ዊዝድሮ ማድረግ ትችላላችሁ ማለት ነው። እንደምትመለከቱት አሁን እንግዲህ 9 ዩኤስዲቲ አግኝቻለሁ። ይህንን ያገኘሁትን 9 ዶላር ወይም ዩኤስዲቲ ዊዝድሮ እያደረኩኝ ያሳያችኋለሁ ማለት ነው። ወደ ባይናንስ አካውንት እንግዲህ ዊዝድሮ ሳደርግ አሳያችኋለሁ። ዊዝድሮ ለማድረግ እንግዲህ እዚህ ጋር ዊዝድሮ የሚል ታገኛላችሁ። ከዚያም ዊዝድሮዋል ፓስወርድ አስገቡ ይላችኋል። እንደምትመለከቱት ቅድም አካውንት ስከፍቱ ያስገባችሁትን ፓስወርድ እዚህ ጋር ታስገባላችሁ። ሴኩሪቲ ፓስወርድ ማለት ነው። ከዚያም ፔመንት ሜቴድ እንግዲህ ትመርጣላችሁ። ዩኤስዲቲ፣ BP20 እና TRC20 የሚባሉ ዋሌቶች ብቻ ነው። በእነዚህ ዋሌቶች ብቻ ነው ዊዝድሮ ማድረግ የምትችሉት ማለት ነው። ከዚያም እዚህ ጋር እንግዲህ ማውጣት የምትፈልጉትን የዶላር መጠን ታስገባላችሁ። እኔ ማውጣት የምፈልገው እንግዲህ 9 ዩኤስዲቲ ነው ያለኝ 9 ዶላር ነው ማለት ነው። ከዚያም እዚህ ጋር እንግዲህ ዊዝድሮል አድሬስ ታስገባላችሁ። የዋሌታችሁን የዊዝድሮል አድሬሳችሁን ከባይናንስ ላይ ሊሆን ይችላል ከተለያዩ
ዋሌቶች ላይ ኮፒ አድርጋችሁ የእናንተን አካውንት ወይም የዊዝድሮዋል አድሬስ የዋሌታችሁን አድሬስ እዚህ ጋር ታስገባላችሁ ማለት ነው። በመቀጠል እንግዲህ ፓስወርዳችሁን እዚህ ጋር ካስገባችሁ በኋላ ኮንፈርም ትሉታላችሁ ማለት ነው። እንደምትመለከቱት እኔ ጋር ዊዝድሮዋል ሰክሰስፉል ብሎኛል። ዊዝድሮዋል ያደረጋችሁ ዶላር እንግዲህ በደቂቃዎች ውስጥ ነው ወደ ዋሌታችሁ የሚገባው ማለት ነው። ወደ ባይናንስ ተመልሼ እንግዲህ ዊዝድሮ ያደረኩት ዶላር እንግዲህ ወደ አካውንቴ ወይም ወደ ዋሌቴ እንግዲህ መግባቱን ቼክ አደርጋለሁ። እንደምትመለከቱት $9 ከዌብሳይቱ ተልኮልኛል ማለት ነው። እናንተም እንግዲህ በዚሁ መልኩ በአሳዩዋችሁ መልኩ ተከትላችሁ እዚህ ዌብሳይት ላይ መስራት የምትፈልጉ ሰዎች ካላችሁ መስራት ትችላላችሁ። በሚገባ $9 ተቀብለናል ማለት ነው። ነገም ደግሞ ከ24 ሰዓት በኋላ እንግዲህ ተመልሼ ስታርት የሚለውን በመንካት $9 መስራት እችላለሁ ማለት ነው። በየቀኑ ዊዝድሮ የማረግበትን መንገድ እንግዲህ የቴሌግራም ቻናል ላይ ፖስት ለማድረግላችሁ የቴሌግራም ቻናል ላይ ጆይን ማድረጋችሁን አትርሱ። ዌብሳይቱ ላይ ያሉትን የቪአይፒ ፕላኖች የተጠቀማችሁ መስራት ትችላላችሁ ማለት ነው። ተጨማሪ መረጃ የምትፈልጉ ከሆነ በዚህ የቴሌግራም ዩዘር ኔም እንግዲህ እኔን ማነጋገር ትችላላችሁ ማለት ነው። በተጨማሪም እዚህ ዌብሳይት ላይ ሰዎችን በመጋበዝም ጭምር እስከ 12% ድረስ ኮሚሽን ማግኘት ትችላላችሁ። የእነሱንም የቴሌግራም ቻናል እዚህ ጋር መቀላቀል ትችላላችሁ። ማንኛውንም አይነት ጥያቄ ካላችሁ እንዲሁም ደግሞ ማንኛውንም ግራ የገባችሁ ነገር ካለ ኦንላይን ከስተመር ሰርቪስ አላቸው። የእነሱን ኦንላይን ከስተመር ሰርቪስ በቴሌግራም ኮንታክት ማድረግ ትችላላችሁ ማለት ነው። ሙሉ ዲቴል እንግዲህ ዲስክሪፕሽን ላይ አስቀምጥላችኋለሁ የእነሱን የኦንላይን ከስተመር ሰርቪስን ጭምር እንዲሁም ደግሞ የቴሌግራም ቻናላቸውን ጭምር ሙሉን ዲስክሪፕሽን ላይ አስቀምጥላችኋለሁ። በድጋሚ የዚህን የዌብሳይት ሊንክ የኮመንት ሴክሽን ቦታ ላይ ታገኙታላችሁ። ስለዚህ እዚህ ዌብሳይት ላይ መስራት የምትፈልጉ ሰዎች ካላችሁ የራሳችሁ ሪሰርች ሰርታችሁ ዌብሳይቱ ላይ መስራት ትችላላችሁ። ስለዚህ ይሄ ቪዲዮ ለኤዱኬሽናል ፐርፐዝ ብቻ ነው። በሌላ ቪዲዮ እንግዲህ እስከምንገናኝ ድረስ ይመቻችሁ።